ይኸውላችሁ ኢንተርኔት ላይ ወጣችሁ እንዴት በስልክ ብር መስራት ይቻላል ብላችሁ ሰርች ብታረጉ የምታገኙት ቪዲዮዎች በሙሉ አንድ የሚያመሳስል ትልቅ ነገር አለ። ምንድነው ካላችሁ ስልኩን ዝም ብላችሁ ንኩና በቀን $50 ስሩ ወይም ይህን አፕሊኬሽን አውርዱና ዌብሳይቱን እያያችሁ በቀን 1000 ብር ታገኛላችሁ የሚል ፈጠራዎችና ውሸቶች ናቸው። እናንተ በጉጉት አፑን ታወርዳላችሁ። ከዛ ለሰዓታት ማስታወቂያዎችን ስታዩ ትውላላችሁ። በመጨረሻ ግን ያ የለፋችሁበት ብር ለማውጣት ስትሞክሩ ቢያንስ $100 መድረስ አለበት የሚል አስገራሚ ገደቦች ያመጡባቸዋል። የበለጠ የሚያናድደው ምን እንደሆነ ታውቃላችሁ? ልክ እዚህ ደረጃ ለመድረስ ስትቃረቡና ሊታወጡ ስትሉ ያለምንም በቂ ምክንያት አካውንታችሁ ይዘጉባቸዋል። እስኪ ንገሩኝ፣ በህይወታችሁ ስንት ጊዜ ይህ ነገር ደርሶባችኋል? ዛሬ እውነታውን ፊት ለፊት ይነግራለሁ። በዚህ ምድር ላይ ያለምንም ጥረትና ያለምንም ስራ ዝም ብሎ ገንዘብ የሚሰጥ አንድም እብድ የለም። ዛሬ እኔ የሚነግራችሁ ነገር ታምር ወይም በአንድ ሌሊት የሚያበለጽግ የአቋራጭ መንገድ አይደለም። እውነተኛ ስራ ነው። ጊዜያችሁን ሰጥታችሁ ጥራታችሁን አውጥታችሁ የምትሰሩበት እውነተኛ ስራ ነው። ዛሬ በዓለም አቀፍ ደረጃ እጅግ ተወዳጅ እየሆነ የመጣና እኔ ራሴ በጥንቃቄ መርምሬ ሰርቼበትም እውነት መሆኑን ያረጋገጥኩት መድረክ ባውንተር ኮር ይባላል። በዚህ በ14 ደቂቃ በማይፈጀው ሙሉ ቪዲዮ ውስጥ ሌላ ተጨማሪ ቪዲዮ መፈለግ ሳያስፈልጋችሁ ከመመዝገብ ጀምሮ እስከ መጀመሪያው ዶላር በእጃችሁ እስክትይዙ ድረስ ያለውን ሙሉ መንገድ ደረጃ በደረጃ አሳያለሁ። ይህ እውነተኛ ማስተር ክላስ ነው። ለማታውቁኝ አሸናፊ ይባላል። የዚህ ቻናል ስም ሶልቭኖቫ ይባላል። በኢንተርኔት ዓለም ውስጥ ያሉት የገንዘብ አሰራሮች፣ ምስጢራዊ የቴክኖሎጂ ጥበቦችን እና ዲጂታል ቢዝነሶችን የምንመረምርበት የአዲሱ ትውልድ የቴክኖሎጂ ማዕከል ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጥታ ወደ ዋናው ጉዳይ እንገባለን። በዚህ ክፍል ውስጥ 4 ዋና ነገሮችን እናያለን። ለመሆኑ ባውንተር ኮር ምንድነው? እንዴትስ ነው ለኛ ይህን ሁሉ ብር ሊከፍለን የቻለው? ብዙ ሰዎች ተሳስቶ አካውንታቸው እንዲዘጋ የሚያደርጉት ወሳኝ ስህተትስ ምንድነው? በድረገጹ ላይ በቀላሉ ሰርተን የምናተርፋቸው 3 ዋና የገንዘብ መንገዶችና ያንንም ገንዘብ እንዴት ወደ እጃችን እንደምናስገባ እናያለን። ክፍሉን በጥንቃቄ ተከታተሉኝ፣ ምክንያቱም ማን ላይ የምናገራቸው አንዳንድ እጅግ በጣም ወሳኝ የሆኑ ምስጢሮች ስላሉ እንዳያመልጣችሁ። ለመጀመር ያህል ባውንተር ኮር የሚባለው መድረክ ጂፒቲ ወይም ደግሞ ጌት ፔድ ቱ መድረክ ይባላል። ይህ ማለት እኛ ቀላል ስራዎችን በድረገጹ ላይ በመስራታችን ምክንያት ቀጥታ ገንዘብ የሚከፍል መድረክ ነው። እዚህ ጋር ግን አንድ ትልቅ ጥያቄ መነሳቱ አይቀርም። እነዚህ ሰዎች ዝም ብሎ እኛ ጌም ስንጫወት ወይም ደግሞ አፑን ስናወርድ ለምን ብር ይከፍላሉ? ይህ ገንዘብ ከየት አምጥቶ ነው ብላችሁ መጠየቃችሁ ግን አይቀርም። ይኸውላችሁ ነገሩ ምንም አይነት ተንኮል የሌለበት ግልጽ የሆነ የንግድ ምስጢር ነው። በአሁኑ ሰዓት በዓለም ዙሪያ በሺዎች የሚቆጠሩ አዲስ አፖች፣ ሞባይል ጌሞች እና ዌብሳይቶች በየቀኑ ይመረታሉ። እነዚህን የሰሩት ግዙፍ ካምፓኒዎች ደግሞ አፖቻቸውን በሰዎች እንዲሞከርላችሁ፣ ጌሞችም እንዲጫወቱላችሁ እና እውነተኛ የሰዎች አስተያየት እንዲሰጣቸው ይፈልጋሉ። ለምሳሌ ያህል አንድ ትልቅ የጌም ካምፓኒ አዲስ ጌም ሲሰራ እውነተኛ ሰዎች ጌሙን ሲጫወቱ ምን አይነት የቴክኒክ ችግር እንደሚያጋጥማቸው ወይም ደግሞ ጌሙ ምን ያህል ሳቢ እንደሆነ አስቀድሞ ማወቅ ይፈልጋሉ። ለዚህ የተጠቃሚዎች መረጃና ዳታ ደግሞ ለባውንተር ኮር ከፍተኛ ገንዘብ ይከፍላሉ። ባውንተር ኮር ደግሞ ያንን ከትላልቅ ካምፓኒዎች የተረከበውን ስራ ለኛ ማለትም ለተጠቃሚዎቹ ያቀርባል። እኛ ስራውን በትክክል ሰርተን ስናስረክበው ባውንተር ኮር በኩባንያዎቹ ካገኘው ከፍተኛ ገንዘብ ላይ የኛን ድርሻ ይከፍላል ማለት ነው። ይህ ማለት ሁለታችንም ወይንም ካምፓኒም እኛም እኩል የምንጠቀመው እውነተኛና ህጋዊ ንግድ ነው እንጂ በነፃ የሚሰጥ ምጽዋት ወይም መዋጮ አይደለም። ከሁሉም በላይ ደግሞ ይህን ስራ ለመስራት ምንም አይነት የዩኒቨርሲቲ ዲግሪ ወይንም ደግሞ የአመታት የስራ ልምድ በፍጹም አይጠይቅም። ይህንን ስራ ለመጀመር የሚያስፈልጋችሁ ነገር ቢኖር ኢንተርኔት የተገናኘ ስልክ ብቻ ነው። አሁን በቀጥታ ወደ ተግባራዊና ወደ መመዝገቢያ ክፍል እንሄዳለን። በስልካችሁ ክሮም ብራውዘር ላይ ገብታችሁ bountercore.com ብላችሁ ሰርች አድርጉ። መመዝገቢያ ገጽ ሲመጣ ሳይን አፕ የሚለውን ቁልፍ ትነካላችሁ። እዚህ ጋር በራሳችሁ የኢሜል አካውንት በመጠቀም በቀጥታ በ30 ሰከንድ ውስጥ መመዝገብ ትችላላችሁ። በጣም ቀላል ነው። ነገር ግን አካውንቱን ከከፈታችሁ ስራ ከመጀመራችሁ በፊት ሊነግራችሁ የሚፈልግ እጅግ በጣም ወሳኝ ማስጠንቀቂያ አለ። የኛ ሀገር ብዙ ሰዎች እኔ በጣም ብልጥ ነኝ፣ በኢትዮጵያ አይፒ አድራሻ ከመስራት ይልቅ ቪፒኤን አብርቼ የአሜሪካ ወይም የእንግሊዝ አካውንት አስመስዬ ከፍተኛ ክፍያ ያላቸውን ስራዎችን ለመስራት ይሞክራሉ በማለት ራሳቸውን ለማብለጥ ይሞክራሉ። እኔ ግን እባካችሁ ይህንን ስህተት ፈጽማችሁ እንዳታደርጉ አጥብቄ እመክራለሁ።
ምክንያቱም ባውንተር ኮር እጅግ በጣም ዘመናዊ የደህንነት ሲስተም አለው። ሲስተሙ VPN መጠቀም ካወቀ ያለምንም ማስጠንቀቂያ ወዲያውኑ አካውንታችሁን ፐርማነንትሊ ባን ያደርጋል። ሌላ ቀርቶ በአንድ ቤት ውስጥ በአንድ ዋይፋይ ኔትወርክ ላይ ከአንድ በላይ ስልክ ተጠቅማችሁ ከአንድ በላይ አካውንት ከከፈታችሁ ሲስተሙ ዱፕሊኬትድ አካውንት ወይም የተደጋገመ አካውንት በሚል ወዲያውኑ ሁሉንም ይዘጋል። ስለዚህ በታማኝነት ባላችሁ እውነተኛ የኢትዮጵያ አድራሻና IP ብቻ ስራችሁን በንጽህና ስሩ። አካውንቱን እንደከፈታችሁ መጀመሪያ ማድረግ ያለባችሁ ነገር ስታርት ቻሌንጅ የሚለውን ልዩ ክፍያ መፈለግ ነው። እሱን ሊንክ ገብታችሁ 2 ወይም 3 በጣም ቀላልና ፈጣን ስራዎች ሲሰሩ መድረኩ ወዲያውኑ $1 ቦነስ በነፃ ይሰጣል። ይህ ደግሞ በቀጣይ ያሉ ዋናና ከፍተኛ ክፍያ ያላቸውን ስራዎችን በሙሉ ይከፍትላቸዋል። እሺ አሁን ምዝገባውን ጨርሰናል። $1 ቦነስም ተቀብለናል እንበል። በቀጥታ በሰፊው ገንዘብ የምናገኛቸው 3 ዋና መንገዶችን በዝርዝር አሳያለሁ። አንደኛው መንገድ ጌሞችን መጫወትና አፕሊኬሽኖችን በስልካችን ላይ መጫን ነው። ይህ እኔ ራሴ በጣም የወደውና ቀለል የሚል ክፍል ነው። በድረገጹ ላይ ኦፌርዋል የሚለውን ውስጥ ሲገቡ እንደ ናሴክ ያሉ ዓለም አቀፍ ደረጃ በጣም ታዋቂ የሆኑ ካምፓኒዎች ስራቸውን ታገኛላችሁ። ሁለተኛ መንገድ ደግሞ አጫጭር የዳሰሳ ጥናቶች ናቸው። ይህ ክፍል CPX ሪሰርች የሚባሉ በዓለም ታዋቂ የሆኑ የሰርቨር ኩባንያዎችን ያካትታል። እዚህ ጋር ኩባንያዎቹ የእናንተን የግል ምርጫና የሸማችነት ባየር ማወቅ ይፈልጋሉ። ጥያቄዎቹም በጣም ቀላል ናቸው። ለምሳሌ በሳምንት ስንት ጊዜ ሲኒማ ትሄዳለህ ወይም ምን አይነት የሞባይል ስልክ ትጠቀማለህ የሚሉ ናቸው። ነገር ግን እዚህ ሰርቨሩ ላይ ስኬታማ ለመሆንና ብሩን ለመቀበል ዋና ምስጢር በጥንቃቄ ማንበብ ነው። ሰርቨሩ መጀመሪያ ላይ እድሜ ስንት ነው ሲል 25 ብለህ ሞልተህ ከዛ ቆየት ብለህ ሌላ ጥያቄ ላይ ደግሞ የተወለድክበት ዓመተ ምህረት ስንት ነው ሲል 25 እድሜ ጋር የማይሄደው ሌላ ዓመት ከጻፍክ ሲስተሙ ውሸታም መሆኑን ወዲያውኑ ይረዳል። ወዲያውኑ ከሰርቨሩ ያወጣል። ስለዚህ እነዚህን ጥያቄዎችን እውነተኛ ማንነታችሁን በመጠቀም በጥንቃቄ መመለስ አለበት። ወደ ሶስተኛ ስራ ስንመጣ አፖችንና ዌብሳይቶችን መፈተሽ ይባላል። አዲስ የቴክኖሎጂ ውጤቶች ሲመጣ ይህንን ዌብሳይት ከፍተንና አጠቃቀሙ ምን እንደሚመስል እውነተኛ አስተያየት ጻፍልኝ ይላቸዋል። እነዚህ ስራዎች በአንድ ጊዜ ከፍተኛ ክፍያ ያላቸው ትላልቅ ስራዎች ናቸው። ስለ አከፋፈቱና አጠቃቀሙ ሙሉ ዝርዝር ቪዲዮ ወደፊት ይዤላችሁ ስለሚመጣ ቻናሉን መከታተላችሁን እንዳትረሱ። አሁን ደግሞ ሁላችን በጉጉት ወደምንጠብቀውና ወደ ዋናው ክፍል ደርሰናል። እኛ ስራውን ሰርተን ብሩን ግን እንዴት ነው ወደ እጃችን የምናወጣው? ባውንተር ኮር በጣም ዝቅተኛ ሚኒማም ካሽ አውት አለው። እሱም $3 ብቻ ነው። አካውንታችሁ ላይ $3 ሲሞላ ገንዘባችሁን በቀጥታ ማውጣት ትችላላችሁ። ለማውጣት አማራጭ ፔፓል፣ የባንክ አካውንት እና የተለያዩ ክሪፕቶ ካረንሲዎችን ተጠቅማችሁ ማውጣት ትችላላችሁ። የዛሬው ቪዲዮ ይህንን መስል ነበር። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን እና ለጓደኞቻችሁ ማጋራታችሁን እንዳትረሱ። በሚቀጥለው ቪዲዮ ሙሉ የአካውንት አከፋፈል በተግባር አሳያለሁ።